እናንተን ችቼ ሲሄድ አላስታውስም አለ። ከናንተ በላይ ሰው መርጬ አልሄድኩም እኔ ለምን አልፈለጋችሁኝም አላቸው። እናትየውም ወንዱ ልጅም ያቁጣ ውስጡ እንደዛ አዝሎ የነበረው ልጅም ተያዩ። ለመቆጣትም ለመናገርም ግለሰቡ ያለበት ሁኔታ አይጋብስም። የሆነ ነገር ይዞት እንደነበር ያስታውቃል። እናት ደነገጠች። ሴቷ ልጅ አባቷን ለመልቀቅ አልፈለገችም። አቀፋት። ከዚህ በኋላ ትተኛ አትሄድም እያለች አለቀሰች። ወደ ውስጥ እንዲገባ አደረጉት። ዝም ብለው ተያዩ። ግለሰቡ በጣም ተጎድቷል። ሰውነቱ የተለያየ ቦታ ላይ ጠባሳ አለበት። የዳነ ቁስል፣ ጸጉሩ፣ አለባበሱ፣ ሁሉ ነገሩ ሌላ ሰው ሆኗል። እቤት ከገባ በኋላ የመጀመሪያው ነገር ገላው እንዲታጠብ ተደረገ። ሚስት ጸጉሩን ቆረጠችው። ጸጉሩ ተስተካከለ። ያ እንደዛ በስርዓት ሲኖር የነበረ የተስተካከለ ቁመና ላይ የነበረው ሰው ዛሬ ይሄንን መስሎ ሲመጣ በጣም ነው ያዘኑት። እዛ ቤት ውስጥ ጥፍሩን ሳይቀር ተቆረጠ፣ ጸጉሩን ተቆረጠ፣ ገላውን ታጠበ፣ ቅባት ተቀባ፣ ምግብ በላና ሲሰነብት ትንሽ ወደ ራሱ መለስ አለ። በሩ ሲከፈት ኤልዳና መጣች። ወዲያውኑ ተቆጥታ አየችው። ግለሰቡ ልክ ሲመለከታት አባትየው ትዝ ያለው ያ ያሳለፈው ስቃይ ነው። ተሸማቀቀ፣ ዝም አለ። ማናት ብለው ሁሉም ተመለከቱት። ና ወደ ቤትህ አለችው። ና ያንን ሁሉ ማሽን የሥራ ቦታ ዘርግተን የመጣው ናውጣ አለችው። ወንድ ልጅ ስሜቱን መቆጣጠር አቃተው፣ ግን ሊመታት እየፈለገ ዝም አለ። በጣም ተከራከሩ። አባት መልስ አይሰጥም። መልስ የምትሰጠው ሚስት ነች። ከቤቱ እንደማያወጣ ይሄ ቤቱ እንደሆነና ከዚህ በኋላ ወደዚህ ቤት እንዳትመጣ ብትነግራትም ኤልዳና መስማት አልፈለገችም። እሷ ትዘረዝራለች ለምን መምጣት እንዳለበት። ስራው እንደዚህ ሆነ፣ እኔ እየጠበቅኩ ነው፣ እዚህ ቤት ውስጥ ምን ታረጋለህ አንተ፣ ይሄ ነው ያ ነው እያለች እየዘረዘረች ትነግራለች። ሰውየው ግን ያሳለፈው ስቃይ ትዝ ስለሚለው ጭራሽ ጭንቀት ፊቱ ላይ መታየት ጀመረ። የዚህ ሰዓት ወንዱ ልጅ ይዘውት አባብለውት ነው አይደል? ቆይ ብለውት ነው እህቱና እናቱ ዝም ያሉት። በጣም ተናደደ። ንዴቱን መቋቋም ሲያቅተው ምን አደረገ? ሄዶ ኤልዳናን ጸጉሯን ያዛት። ወደ ውጭ ይዟት ወጣ። ወደ ውጭ ይዟት ከወጣ በኋላ ግን አልተደበደበችም፣ አልተመታችም። እሷ ናት እንደውም ለመምታት የሞከረችው። የሰፈር ሰው አሳልፎ ለህግ ሰጣት። ግለሰቧ በሰው ቤት መጣ ሁከት ፈጥራለች። የሰው ቤት ረብሻለች፣ በጥብጣለች። በህግ ፊት ተጠያቂ ሆነች። አባት ከዚህ በኋላ ይህችን ግለሰብ ፈጽሞ እንደማያያት፣ ከዚህ በኋላ ይህችን ግለሰብ የትም እንደማይደርስባት እርግጠኛ የሆነው ግን ተፈርዶባት ወደ ማረሚያ ቤት ስትሄድ ነበር። እስከዚህኛዋ ቀን ድረስ ይህ ግለሰብ ወደ ሙሉ ማንነቱ ወይም ወደ ጤናው አልተመለሰም። ምን እንደነካው፣ ምን እንዳደረገችው ወይንም ደግሞ ለምን ይሄን እንደወሰነ በጣም ብዙ ጥያቄ ልናነሳ እንችላለን። የታወቀ ነገር የለም። ይቅርባይ ሚስቱና ይቅርባይ ልጆቹ ግን ይህንን ግለሰብ አቅፈው ደግፈው ዛሬ ላለበት ሁኔታ አድርሰውታል። ወደ ሙሉ ስራ ወደ ሙሉ ጤንነቱ ባይመለስም